ከሚያስተምሩኝ ነገር አንዱ አስተያየት ነው። ከምበላው ነገር ከምጠጣው ነገር በላይ የምወደው አስተያየትን ነው። ሰዎች ከስራ እንዲያባረሩ ከተለያየ ቦታ ላይ ስራውን እንዲለቁ ከሚያደርጉት ነገር አንዱ አስተያየት ነው። ሰዎች በማይገቡበት በማይወጡበት ነገር የሚወጡት ደግሞ በአስተያየት ነው። አስተያየት ለሰጪው ቀላል ነው፣ ለተቀባዩ ግን እጅግ ከባድ ነው። ተቀባዩ ወይም መልካም አስተያየት ከሆነ አመስግኖ በጥሩ ሁኔታ ስራውን ይጀምራል። አስተያየቱ ክፉ ከሆነ መልሶ ደግሞ ያን ስራ አፍርሶ ሌላ ለመስራት ይፈልጋል። አስተያየት እንዴት መጣ? ለምንድነው ሰዎች በራሳቸው እምነት የማይጥሉት? አስተያየት ሳይቀበሉ ራሳቸውን ሁሌም ዝግጁ አድርጎ የማያኖሩት? አስተያየት ማን ነው መስጠት ያለበት? አስተያየትስ ማን ነው መቀበል ያለበት? አስተያየት ስትቀበሉ እንዴት አምናችሁ ነው? ሰጪው ማን እንደሆነ እንዴት አረጋግጣችሁ ነው የምትቀበሉት? ሰጪው ብቻ ስላለ አስተያየት መቀበል መልካም ነው? ይሄን ሀሳብ እስቲ እናንተ ጋር እናወራለን። ይሄን ነገር ከማውራታችን በፊት ለዩቲዩበርስ ጀማሪም ስለሆንኩ ሳብስክራይብ በማድረግ ላይክ በማድረግ ለራሳችሁ የሆኑትን እርስ በርስ በተቻለ መጠን ተጋግዘን ሳብስክራይባችንን ለማብዛት እንሞክር። እንደኔ ጀማሪ የሆነ ካለ ኮመንት ላይ መጥቶ ያናግረን። እርስ በርስ በምን መንገድ እንደመሆን ራሳችን አፕዴት እናደርጋለን። ይሄን ሀሳብ እስከ መጨረሻ ተከታተሉ። ሰላም ጤና ይስጥልኝ። ዛሬ ወደ እናንተ የመጣሁት አንድ ያልገባኝ ነገርና አንድ ደግሞ እኔ ለኔ ብቻ ነው እንደ ያልገባው ለሰዎች ገብቶ ነው። በጣም ሰዎች ብዙ ነገር የሚጠቀሙትና ብዙም ጊዜ እሱን ቻሌንጅ ላይ በብዛት ራሳቸውን ትኩረት ስለሚሰጡ እሱን ሀሳብ ከእናንተ ጋር ሼር ለማድረግ ነው የመጣሁት። እሱም ሀሳብ ምን እንደሆነ ግልጽ ላርግና እንዴት ነው እናንተ እንዴት አምናችሁ ነው እንዴት ተቀበላችሁ ነው? እናንተ የተቀበላችሁት ለኔ እንዴት ግልጽ አልሆነልኝም? ሰዎች የተቀበሉት ለኔ እንዴት ግልጽ አልሆነም? ሰዎች አምኖ ነው የተቀበሉት እንዴት ነው? ሰዎች የምሆኑትን ነገር ብዬ ወደ እናንተ ሀሳብን ሼር ላደርግ መጥቻለሁ። እሱም ሀሳብ እጅግ በጣም ወሳኝና ምርጥ የሆነ ሀሳብ ስለሆነ እሱን ሀሳብ እኔ ከመንገሬ በፊት እናንተ ካወቃችሁ ኮሜንት ላይ ታደርጋላችሁ፣ ካላወቃችሁም እነግራለሁና ኮሜንት ይባላል። በአማርኛ ስትተረጎም ደግሞ አስተያየት። አስተያየት እኛ ሀገር እጅግ ወሳኝ ነው። አስተያየት በጣም መልካም ነው። ከመልካም ነገሮች አንዱ አስተያየት ነው። አስተያየትን እኛ እንዴት እንቀበላለን? አስተያየት ሰጪዎች ማን ናቸው? አስተያየት ተቀባዮች ደግሞ እነማን ናቸው? አስተያየት በነገራችን አንድ ተቀባይ ያስፈልጋል፣ አንድ ደግሞ ሰጪም ያስፈልጋል። ሰጪው የተረጋጋና በጣም ምርጥ ሰው እናንተ የምታምኑት አይነት ሰው ካልሆነ በስተቀር ሰጪው ላይ ምንም አይነት እምነት ከሌለ አስተያየቱ እንደዛም ነው የሚሆነው። ግን አስተያየት ሰጪው እጅግ በጣም እናንተ የምታምኑት በሰው መልካም ስብዕና ያለ ሰው ከሆነ አስተያየቱ በጣም ጠቃሚ ሊሆንም ይችላል። ነገር ግን ሰውየውን ማታምኑት እንደ አጋጣሚ አይነት ላይ መጥቶ ይሄ እንደዚህ ነው እንደዚህ ጀምራለሁ እናንተ ብላችሁ ባሰባችሁት ወይ ቢዝነስ ፕላን ይሆናል ወይ የሆነ ስራ ንግድ ይሆናል ወይም ካፌ ይሆናል ወይ ሬስቶራንት ወይም የሆነ ምግብ ቤት ለመክፈት እናንተ ባሰባችሁት ነገር ላይ መጥቶ ይሄ እንደዚህ አይሆንም እኮ እንደዚህ ብታረቁ በጣም ከተማ ላይ አሁን ሰው ምግብ እየበላ አይደለም። ሰው ሬስቶራንት ገብቶ ለስላሳ እየጠጣ አይደለም። ሰው መንገድ ላይ ወጥቶ ትራንስፖርት ያገኝ አይደለም። እንደዚህ አይደለም። ምክንያቱም መኪናን ብትገዛ ቤትን ብትሰራ ምንም አሁን ሰውም ስለሌለ ይሄ ነገር አይጠቅምም አይነት ሰዎች ብዙ ሰዎች እውነት ነው እንዴት ነው? እኔ ግን ብዙም እውነት ሆኖ መስሎኝ አይታየም። ነገር ግን ብዙ ከእውነታቸው ጀርባ ምስጢራዊ የሆነ ራሳቸው አላማ ስላለ በብዛት እንደዚህ አይነት ሰዎች አሉ ያጋጥሙኛል። እኔ እንደዚህ ስለሰራ አስቤያለሁ እናንተ ምን ትላላችሁ? ባሰብኩት ባማከርኩት ነገር ላይ ኦኬ ይሄ እኮ ከባድ ነው። ለምሳሌ እንዲላስብና እኔ ዩቲዩብ ጀምራለሁ ምንድነው ሐሳብ እንዴት ነው የምታውቁት እንዴት ታስባለህ ብዬ አልኩትና አንተ እኮ ካሜራ የለም ስልክ እንኳን ጥራት የለም። ለምሳሌ ቪዲዮ እንኳን ለመቅረጽ እንደዚህ አይነት የራስ የሆነ ሰልፍ ኮንፊደንስ የለም። ቪዲዮ ምንድነው የምታመጣው ምን ታስገባለህ አይነት ነገር ሐሳብ ያመጣል። እኔ ግን ማስገባት የምችለው እኔ ስለሆንኩ ኃላፊነትን መወስደው እኔ ጀምራለሁ ብዬ አልኩት እንጂ ሐሳብ ስጡኝ እናንተ ይሄን ነገር ይሄን ፕሮዳክት አስተዋውቁኝ ይሄን ገበያ አስተዋውቁኝ ይሄን ስራ ስሩልኝ ብዬ እናንተን አልጠየቅኩም። እኔ የጠየቅኩት ልጀምር ነው። ብጀምርስ ምን ችግር አለው? እንደ አይነት ነገር አውርቼ እንደዚህ አይነት አስተያየት ስራ ንግድ ልከፍት ነው
ሱቅ ልከፍት ነው እናንተ ሰፈር ቤት ኪራይ ምናምን አለ እንደ ብዬ ብጠይቅ እኛ ጋር እኮ በጣም ቤት ኪራዩ ውድ ነው። እዛ ላይም ደግሞ ግብርም አለ። መንግስትን በጣም አስቸጋሪ ያደርገዋል፣ ከባድ ያደርገዋል። ነገሮችን በጣም ኦቨር ያደርጋል። እንዴት ትችለዋለህ? ኧረ እባክህ አንተ ሳችል ነው እንደ እስካሁን እየከፈልክ እየገበርክ ያለው? የቤት ኪራይ ሳትከፍል ነው እንደምትኖረው? ምን ሆነ ነው? እንደዚህ አይነት አስተያየቶች አሉ በብዛት። ይሄ ማለት እጅግ በጣም በህይወታችን ላይ ተጽዕኖ ከሚፈጥሩት አስተያየቶች አንዱ ነው። በጣም በጣም ከምጠላው አስተያየት በላይ ይሄ ነው። በቃ ራሱ አንተ እኮ እንደዛ አትችልም፣ እንዴት የቤት ኪራይ አለ፣ እዛ ላይ ግብር አለ፣ ቤት አስተዳደር የምትበላው የምትጠጣው ነገር። አሁን ሱቅ እንኳን አንድ 500,000 600,000 ብር ሱቅ ከፍተህ እንዴት ይቻላል እንዴ? አይገርማችሁም? እነሱ የሚሰሩት ግን በ100 እና በ50,000 ብር በ200 በ150,000 ያህል ብር ስራቸውን ከፍቶ እናንተ ግን 500,000 ብር ስራ እንጀምራለን ብላችሁ ብታማክሩ እንደዚህ አይነት አስተያየት ይሰጣል። የቤት ኪራይ እኮ ተወዷል፣ ኑሮ እኮ ተወዷል። ኧረ እናንተ ጋር አይወደድም፣ እኛ ጋር ነው እንደምንወደደው። ለአስተያየት ለሰጪው አይወደድም፣ ለተቀባዩ እንዴት ይወደዳል? እንዴት ነው እንደዚህ አይነት ነገር የምታስተናግዱት እንዴ? ይሄ ማለት ስራውን እኛ እንዳንሰራ ስራ ቦታ ላይ እሱም በነገራችን እንደዚህ አይነት አስተያየት ሰጪዎች ምንም አይነት እነሱ አትራፊ አይደሉም። በስራ ሁሉም አስተያየት ሰጪው ብቻ ሆነው ይቀራሉ። እንደዚህ ነው አይጠቅምም፣ እንደዚህ ነው እያሉ ህይወታቸውን ያሳልፋሉ እንጂ አንድ መልካም ነገር ከነሱ ራሱ አታገኙ። ስለዚህ አስተያየት የምትሰጡት ሰዎች እናንተ አስተያየት ሰጪ ከሆናችሁ ባጠገብም መታችሁ እንደውም አጠገብም መጥቶ ሌላ ሰው እናንተ አይነት ስራ ሰው ሰራለሁ ብሎ እንዴት እናርግ፣ እኔ አንተን ስራ በጣም ወድጃለሁ፣ ካንተ ጋር አብሬ ልስራ፣ አብሬ አንተ አጠገብ ሆኜ ስራዬን ብሰራ እንዴት ነው ሁለታችን ሆነን ችግር ይፈጠራል አይነት ብሎ ሰው ባማክራችሁ ምንም ችግር የለውም፣ ይስራ። እንደውም አሪፍ ነው ሰፈሩን፣ እንደውም እሱ የዛኛው ስራ ሰፈር ነው የምትባሉት። ስለዚህ እንደዚህ አይነት አስተያየቶች መልካም ነው። ደግሞ የተመታች አንድ አስተያየት አለች። በጣም ጥሩ ዝም ብላ ግባ፣ ይሄ ያዋጣል እኮ እንድጀምራለሁ ካፌ ጀምራለሁ ብላችሁ በጣም ያዋጣል። ንግድ ጀምራለሁ፣ እሱም ያዋጣል። ሌላ ዕቃ ያስመጣው እሰጣለሁ፣ እሱም እኮ ያዋጣል። ሁሉም ስራ ያዋጣል እያሉ ደግሞ የሚያሾፉት አስተያየት አለች። እቺ ውስጥ ለውስጥ ናት። ገባና ተመተህ ትወጣለህ፣ አድርግና ተመተህ ዋጋን ስታገኝ ያወጣል። መልሶ ንግድ ደግሞ እንደ ቁማር ነው፣ መልሶ ይመታል። የገዛ ያለህን ገንዘብ መንዝሮ ነው የሚያወጣ። እንደዚህ አይነት አስተያየቶች አሉ። እንደዚህ አይነት አስተያየቶችም እጅግ በጣም ገዳይ ናቸው። እንደዚህ የሚያላግጡት አስተያየቶች ገፍተህ ሞክር፣ ይሳካል እኮ። እኛ እኮ ሞክረን እንደዚህ ሆነን የተሳካልኝ። እንደዚህ አይደለም ህይወት። አስተያየቶች ስራ ወይም የሆነ ነገር ስትጀምሩ ለመጀመር የምታስቡት ወይም እናንተ ያላችሁ በውስጣችሁ ያለው እናንተን ማንነት የሚገልጸው በእነሱ አስተያየት ምክንያት አይደለም። መልካም ሰዎች አስተያየት ሲሰጡ ረጋ ብለው ይህን እንዴት አስበህ ነው? ከየት መጣ? እንዴት ታደርጋለህ? ደንበኛ ይዘሃል እንዴ? ሰው አለ፣ ምልክ ሰው አለ፣ የሚቀበል ሰው አለ። እንዴት እናርግ? አብረን እንዴት እንስራ? እኔ አንተን እንዴት ሰው አድርጌ ላቆም? ሰው ጋር አንተን እንዴት እኩል አድርጌ ላቆም? እንዴት እናርግ? ምን ቸገረ? ገንዘብ ቸገረ? ምን ቸገረ? አይነት ነገር ሰዎች አሉ። መልካም ነገር ያሰቡት መልካም የሚያደርጉ ሰዎች። እነኛ አስተያየቶች ደግሞ በህይወታችን በጣም ከሚበላው ምግብ ይልቅ እነኛ ነገሮች እንደዚህ አይነት ምክር ለሚሰጡ ሰዎች እጅግ በጣም ወዳቸዋለሁ። በጣም ጊዜም እሰጠዋለሁ ለነሱ። እንዴት ይሻላል? ስራህ እንዴት እየሄደ ነው? እንዴት ነህ? ቤተሰብ እንዴት ነው? እንዴት ነህ አንተ? ስራ ጥሩ ነው? ህይወት ጥሩ ነው? ኑሮ ጥሩ ነው? ስራ በጣም እየሄደ ነው? ምን ችግር አለ? ምን የጎደለ ነገር አለ ብሎ በየጊዜው የሚጠይቅ ሪላክስ አንተን የሚያደርግ ሰው እጅግ በጣም በዚህ ምድር ላይ በጣም እንደሱ ውድ አይነት ሰው የለም። በጣም ወደዋለሁ እነሱ አይነት ሰዎች ህይወቴ ናቸው። በጣም ወዳለሁ። ስለ ሶሻል ሚዲያ ላይ መጥቶ እነሱ ያለፉትን ነገር ሲያስተምሩ እኛ እኮ ሶሻል ሚዲያ ላይ ዩቲዩብ ስንሰራ እንደዚህ ነው። እንደዚህ አይነት ቻሌንጆች አሳልፈናል። ስልክ ማለት ካሜራ ባልነበረን ጊዜ በስልክ ቀርጸን ቪዲዮ ልከናል። ሰዎች ብዙ
ቢው ሳያገኝ ራሳችን ጥረት አድርገን ግን በመጨረሻ ግን ተሳክቶልናል። እናንተ ግን በዚህ መንገድ ብትሄዱ ይሳካላችኋል። አይዞ ጀምሩ አይነት ሰዎች ጀምሩ የሚባለው ነገር አንደኛ ትልቅነት ነው። ሰዎች ያሰቡትን ነገር አድርጉ፣ እቺ ነገር ታዋጣለች፣ እኛ ደግሞ አልፈንበታል፣ እናንተ ገቡ ብሎ የሚያስተምር ሰው ይሄ ማለት ለእናንተም ለኔም እጅግ መልካም የህይወት የእለት እንጀራ ከሚባለው ነገር አንዱ መሆን አለበት። መልካም ሐሳብ የሚሰጥ ሰው የለም በነገራችን። በጎረቤትም በል በዘመድም በል በተለያየ ነገር ላይ መልካም ሐሳብ በነገራችን ውድ ነው፣ እንደዚህ በዋጋ ይገዛ እና ሰው በነገራችን በዚህ ጊዜ ሁሉም ቀናተኛ ብቻ ነው የሆኑት። በቃ አንተን ነገር ለመብላት፣ አንተን ለማውደቅ፣ አንተን ለማጥፋት። እኔ ይሄን ነገር በጀመር አንተ ወይም እኛ አንቺ ሰብስክራይብ ብታረጊ ላይክ ብታረጊ ችግር የለውም፣ ወይም ከናንተ አይቆረጥም። ወይ ከአንዱ ሰው ላይክ ስላደረግሽ ሰብስክራይብ ስላደረግሽ የሆነ ነገር ይቀነሳል ተብሎ አይታሰብም፣ አያደርገው፣ አይቀነስም። ይሄን ግን እኛ ሀገር ሰው አያውቅም። ችግሩም እንደሆነ ባላቅም ግን ይሄ ነው ችግራችን። ሌላውን መደገፍ አንችልም፣ ለራሳችን ብቻ ነው። አመረን ካለን ለምን አይጠፋም? እሱ ምን ለኔ ብሎ ነው እንደ ይሄን ነገር ያደርገው፣ ለኔ ብሎ ነው እንደ ይሄን የከፈተው ብሎ የሚያስብ ሰው አለ አያለ። እኔ ራሴ እናንተን ላይክ አደረኩ፣ እናንተን ፎሎ ማድረገው ስለምወዳችሁ ነው እንጂ እናንተ ሰው እንድትሆኑ ማለት በሌላ ነገር እናንተ በሌላ ቦታ ላይ ቢው ያገኛችሁ ላይክ ያገኛችሁ ሰብስክራይብ ያገኛችሁ ራሳችሁን ቢዝነስ በዛ ላይ እንድትሰሩ ነው እንጂ ዝም ብዬ ያለፍኩ ዩቲዩብ ላይ በየቀኑ የሚያስፈልገኝን ዳውንሎድ ያደረኩ ያወረድኩ እናንተን ዝም ብዬ ባሳልፍ እኔ ምንም አይቀነስብኝም አይጎልብኝም። ስለዚህ እናንተን አንድ ነገር ማድረገው ላይክ ማድረገው ሰብስክራይብ ሼር ምናምን ማድረገው ነገር በጣም ስለምወዳችሁ ነው። እናንተ ደግሞ ያላችሁትን ደረጃ ስለማቅ ነው፣ ኢትዮጵያን ኑሮ ስለማቅ ነው። ከፍታ የኛ በከፍታ የተወለድን ያለን ሰዎች አይደለም፣ በችግር ነው ያለነው። ኢትዮጵያ እንደ ችግር ሆና ያለችው። ስለዚህ ሁላችን ተጋግዘን ባለን አቅም በማይከፈለው ነገር ከኪሳችን የምናወጣው ወይ ጊዜ የማይጠይቀው ነገር ማድረግ ለኛ በጣም ቀላል መሆን አለበት። ሌላው በእኛ መማር አለበት። ስለዚህ እርስ በርስ በመናደርገው ጥረት ሁላችን መተጋገዝና ለራሳችን የምንሰጠው ክብር እርስ በርስ ተጋግዘን ምንም አይነት ሚዲያ ይሁን ሁላችን አንድ ሆነን ራሳችን ለማሳወቅ እንፈልጋለን። መልካም አስተያየቶች ካሉ እንወዳቸዋለን። በኮሜንት ላይ ደግሞ መልካም አስተያየት ይሄ አስተያየት እኔን ጠቅሞኛል፣ ይሄ አስተያየት ደግሞ እኔን በኔ ህይወት ላይ ሂሳብ ሰርቶኛል አዋጥቶኛል ብላችሁ የምታምኑት አይነት አስተያየት ካለች ኮሜንት ላይ አስፍሩና ቀጣይ ቪዲዮ እናንተ በዛ እንሰራለን። ወዳችኋለሁ። ደህና ሁኑ።